በአእላፍ እስራኤል እልፍ ጉዳይ በዚህ ጊዜያት ምናልባት ግን ሴቶቹ እንደሚሉት የሚከራከሩበት ሕፃን ይሄ ከሆነ ሕፃኑ በሰይፍ ለሁለት ይሰንጠቅ፣ የበደሉን ክፋይ እኩል ይድረሳቸው።
በግልጽ ታውቃለች። አንደኛዋ ሴት በሕፃኑ ላይ የተፈረደበት የሞት ፍርድ ሲያስደስታት አይተናል። ሁለተኛዋ ግን ይህን የሞት ፍርድ በጭራሽ የማትቀበለው ሆኖ አግኝተናት። በዚህም የተፈጥሮ ጠባይ ሕፃኗ ይሙት እያለች ስትጮህ የሰማናት ሴት በእርግጥ የሕፃኑ እናት መሆኗን አረጋግጠን፣ ስለዚህ አሁን ፍጠኑና ይህን የሚያምር ሕፃን ከዚህች አመፀኛ ሴት እጅ ላይ ነጥቃችሁ ለእውነተኛዋና ስጡልኝ።